መጠኝ ቆንጆ እና ምን ችግር አለው? ላጣብቅሽ ከሰው ጋር ነኝ አሰው በጣም ቆንጆ ነሽ። ምንድነው ችግር ውስጥ መግባት ትፈልጋለህ? እሱ አታስቢ፣ ችግር የለውም። እንደውም ችግር ነው እኔ ጋር መግባት የሚሻለው። ምንድነው መሄድ? አይ ምን በቃ እሺ። ወዴት ነው? እያዋሯታል። ምን ችግር አለ? እና ምን አልሽኝ? ቆንጆ ስልክሽን አስጭኝ። ምን ሆነ? ልቀቃት እንጂ ልጨርስናት ያለች ችግር ውስጥ መግባት አለ። ልቀቃትና ልጅ እሺ ስማ መጣ በጣም ይቅርታሽ። አብሽር። ቆይ አንዴ ምንድን ነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ስልክሽን አስጭኝ። ቁጥርሽን ብትሰጪኝ ደስ ይለኛል። ወይኔ ተበላሽ። ወይኔ ኧረ ወይኔ ኧረ ወይኔ ዛሬ ተበላሽ። ቁጥርሽን እሺ አተው እሺ በምን ሊያዘው ፌስታል ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁሚና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። አይ ጉድ! ዛሬ ደግሞ ምን ይጣለብኝ? ወይኔ 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 ተጎዳሽ? አዎ ደህና ነኝ። አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትሄጂ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋገጥኩ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለሱ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘዋል? እስኪ ብትይሻል? ወይ አላስኩ። ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆሽ ወይ በቃ በዛ ያለው በጣም አመሰግናለሁ። ይቆጫው አብሽር። አምጣ ቆይ ሲምን ልክተት ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን ብዬ እኮ እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ያዘው 09 42 ይዘረት ሰው ታገኛለሽ። በቃ እንዳጣ አረ ዶክተር ልጄ ነኝ። ተረጋጊ። እስኪ ልቡን ላጠራው። እንዴ ሞቷል። ወይኔ ልጄ ናት። ፈጣሪ ነፍስን ይማረው። እንዴ ይሄንን ጆሮዬ ላይ ማድረግ ረስቼ ማዘር ይቅርታ፣ ይሄንን ጆሮዬ ላይ ማድረግ ረስቼ ነበር። እሺ ና በድጋሚ ያው እሺ አረ ማዘር አልሞተም አለ። ኡፍ ተመስገን፣ ልጄን አተረፈልኝ። እስኪ ዶክተር ያኛውን ልጄን ይልኝ፣ ምን ሆኖ ነው? እሺ ቼክ አደርገዋለሁ። ወይኔ አይ ሞቷል። ወይኔ ይሄኛውን ልጄን ገደለው። ወይኔ ልጄን የእንስሳት ሐኪም ነህ እንዴ?
ቲቪዎች፣ ፍሪጆችን ጨምሮ ሙሉ የቤት እቃዎችን ያገኛሉ። አድራሻ ቁጥር 1 ሰሚት ከዲቦራ ትምህርት ቤት አጠገብ ታገኛቸዋለሽ። ቁጥር 2 ፒያሳ ከኤሊያና ሞል ፊት ለፊት ታገኛቸዋለሽ። ማነሽ? ከየት ነው የመጣሽው? እናት አታናግሪኝም እንዴ? መልሽልኝ እንጂ። ወይ ሴቶች እየደነደንኩሽ መስሎሽ ነው እንዴ? ኧረ መልሽልኝ በእናትሽ። ሚጣዬ እሺ ዱ ዩ ስፒክ እንግሊሽ አማሪክ? ወይኔ ቺያፋን ማልፈታችሁ እና ቆይ ማን ልጅ ናት? ቆይ ትናንት ምን ተፈጥሮ? አሜሪካ ልሄድ ነው ጓደኞቼ፣ ነገ በራሪ። ምን ማለት ነው? እናከብራለን እንጂ። እንኳን ደስ ያለው። እንኳን አብሮ ደስ ያለ። በቃ ለደስታችን እንጠጣ። ወይ እንኳን ይቀር እነከርዲ እኮ ለመጨረሻ ጊዜ የምጠጣው መጠጣችን ነው እንዴ? ለምን የመጨረሻ? ቆይ መቼ እንደምትመጣ ታውቃለህ እንዴ? እሱም አላውቅም፣ ግን ያው ያለችንን ጊዜ በጭቅጭቃና ባክናታ ምን ሆናችሁ ነው? በቃሽ። መልካም ጉዞ እንደም አሜን። ከዛስ ለነገሩ አንቺ ታውቂያለሽ። ቆይ እንደውም እና ሄጋል ደውልለት እንዴ። ስልኩ እዚህ ነው ያለው። ናይ አዛይ ወይ ፊንግላ እንዴ አንተ እዚህ ውስጥ ነው ያደርከው? አረ ምን ማላገም ወንጂ ያለኝ ነበር። እሺ ህፃኗ ማናት? አንተ ምንድነው ፊትክ? ማማ መቼ የተነቀስከው? ማለት ፊትህን አይተኸው? ምን ሆነ? ኧረ እቺ ልጅ ማናት? ማነው ፊቴን የነቀሰኝ? ማነው የሚያስረው? ውጪ ነው መሰለኝ። አንቺ አልጋ መስሎሽ ነው እዚህ ያደርስ? አንተ እንዴት ያማረብህ! አንቺ ራሱ ፈገግታሽ እንዴት ያማረው ማለት ነው። ተቀበይ ሲማለው ለቆሽ በቃ ወረሬ ነው። ይሄንን ፊት እንጂ ለዘበኝነት እንኳን አይቀጥል። ከሰዓታት በኋላ ነው በረሬ። እሺ እቺ ህፃን ምድሮ ማረጋት ደግሞ ለስትጨነቃለህ እንዴ? እኔ እኮ ጥርሴን ያጣሁት ተከላላ። እሺ እኔ ፊቴን ምን ላደርገው ነው? ምንድነው? ቆይ እናንተ የሚያስጨንቃችሁ ነፍስ እኮ ነው ያዝነው። ነፍስ እንዴ የማልሽቱ እንዴት ትምጣ? ምንም የምናውቀው ነገር የለም። እሺ ቆይ ትናንት ምንድን ነው የተፈጠረው? ፋያለ ነበር። ከዛ ቆይ ከማን ጋር ተጣልተን እንደዚህ ወላቂው? እኔ ምንም ማስታወሰው ነገር የለም። ምንም አታስታውሱ? እየጠጣ እንደነበር ነው የማውቀው። ከዛም ምግብ ነው ብለን ወጣን። ከዛስ ከዛ ያ ዘርባ የሆነ አንድ ኬክ ከረባት አታስኩኝ ፎቶ ይታይ ወይ ከረባት ነው አጉር ስታይል ነው አይምሮ ነው የሚሰጥ። እስኪ ንገር ወይ ወዲህ ነው በቃ ታኩ አስቀመጥ አሁን ያንባረኝ እንደሆነ አይዋል። አንተ ምንድን ነው የሰራኸው? አማረብኛ መባረር ፈልገህ ነው? እንደኔ አይነት ሰራተኛ መቼም አይደል። እኔም ብሎ ሰራተኛ እንደኔ አይነቱን መቶ ያገኛል። እሺ ፈይኔስ ምን ነው እንዴ? አንቺ እኮ ብዙም አልቆይሽም። እምሄድበት አለ ብለሽ ትተሽ ሄድሽ።